ኔትወርክ ማርኬቲንግ ፒራሚድ ስኪም ነው ወይስ አይደለም? እንደምን አላችሁ? ኔትወርክ ማርኬቲንግ ተወደደም ተጠላም ከዚህ በኋላ ኔትወርክ ማርኬቲንግ የማይቀር የሀገራችን እጣ ፋንታዋ ነው። ኔትወርክ ማርኬቲንግ ማለት ሁለት ጉዳይ ነው። ኔትወርክንና ገበያን የማገናኘት ጥበብ እንደማለት ነው። ኔትወርክ ማርኬቲንግ ስንሰራ ውጤታማ የምንሆነው እንዴት ነው ካላችሁን ሶስት መሰረታዊ ሐሳቦችን ዛሬ እሰጣችኋለሁ። የመጀመሪያው ልትሸጥ የምታስበውን ፕሮዳክት ከመጠቀምና ከማወቅ ነው። የትኛውንም አይነት ማርኬት ከዚህ በኋላ በኔትወርክ ውስጥ የምታደርገው ፕሮዳክትህን ወይም ሰርቪስህን ተጠቅመህ አንተ ያልተጠቀምከው ተጠቅመህ ውጤት ያላገኘህበት ደግሞ በጥልቀት የማታውቀውና የማታስረዳው ጉዳይ በአንተ ኔትወርክ ውስጥ ገብቶ ውጤታማ የሚሆን የግብይት ስርዓት ሊፈጥርልህ ስለማይችል። ሁለተኛው ፕሮዳክትህን ወይም ሰርቪስህን መሸጥ ነው። ከምትሸጠው ጉዳይ የምታገኘውን ጥቅም ማስጠበቅ። ሶስተኛው መሰረታዊ ጉዳይ ግን ስለ ፕሮዳክትህ ያለህ እውቀትና ፕሮዳክትህን ተጠቅመህ ባዮ ላይ ቁጥር አለ ገብታችሁ አናግሩ። ስለ ቢዝነሳችን አጠቃላይ መረጃ እንሰጣለን። ተጠቀሙበት።